የኢራን ይፋዊ የዜና ወኪል ኢርና እንደዘገበው ትላንትና የአሜሪካ እና የእስራኤል በጋራ በሰነዘሩት መጠነ ሰፊ የአየር ጥቃት ከፍተኛ መንፈሳዊ መሪ አያቶላ አሊ ኢማኒ መገደላቸው ተረጋግጧል። ጥቃቱ የኢራንን ወታደራዊ ቁልፍ መሪዎች መሞታቸውን ታውቋል። ዶናልድ ትራምፕ ጥሪ ማስጠንቀቂያ ፕሬዝዳንት ዶናልድ ትራምፕ ድርጊቱን ተከትሎ ባስተላለፉት መልእክት አገራችሁን ተረከቡ በማለት አዲሱን የፖለቲካዊ ምዕራፍ እንዲቀላቀሉ ጥሪ አቅርበዋል። የአጸፋው ምላሽ ኢራን ማንኛውም አይነት የአጸፋ እርምጃ ለመውሰድ ከሞከረች ታይቶ የማይታወቅና እጅግ ከባድ ምላሽ እንደሚጠብቃት በድጋሚ ዝተዋል። የኢራን ፖለቲካና መንፈሳዊ ህይወት ውስጥ ለ37 ዓመታት የመጨረሻውን ቃል ሲናገሩ የቆዩት አያቶላ አሊ አሚኒ የዛሬን ታሪክ መዝገብ ውስጥ የሚጠቀስ ትልቅ አሻራ ጥለው አልፈዋል። አያ ማለት ምልክት ወይም አንቀጽ ማለት ሲሆን አያቶላ ማለት ደግሞ የአላህ ምልክት ማለት ነው። ይህ ማዕረግ የሺዓ የሙስሊሞች ዘንድ እጅግ የላቀ እውቀትና ስነ ምግባር ላላቸው መንፈሳዊ መሪዎች የሚሰጥ ክብር ስም ነው። በወጣትነታቸው የሻህ መሐመድ ሪዛን አገዛዝ በመቃወማቸው 6 ጊዜ በላይ ታስረዋል። ባለፉት ቀናት በእስራኤልና በአሜሪካና ኢራን መካከል እንደ አዲስ ያገረሸው ወታደራዊ ግጭት የመካከለኛ ምስራቅ ቀጠና ውጥረትን ይበልጥ አባብሶታል። አሜሪካና እስራኤል ትናንት ጠዋት በኢራን ላይ በፈጸሙት የሚሳኤል ጥቃት 86 ዓመቱ የኢራን መንፈሳዊ መሪና አያቶላ አሊ አሚኒ ህይወታቸው አልፏል። የአያቶላ አሊ አሚኒ ህልፈትን ተከትሎ ኢራን በመላ ሀገሪቱ 40 ቀናት ብሔራዊ ሀዘን ያወጀች ሲሆን አጸፋዊ እርምጃም እየወሰደች ይገኛል። ቴህራን በአጸፋዊ እርምጃ እስካሁን እስራኤል እንዲህም አይነት በባህሬን፣ ኳታር፣ ኩዌት እና በተባበሩት አረብ ኤሚሬቶች በሚገኙ አሜሪካ ጦር ሰፈሮች ላይ የሚሳኤል ጥቃት ፈጽማለች። የኢራን ጦር ኢላማ የሆኑት የባህረ ሰላጤው ሀገራትም የሚሰነዘርባቸውን የሚሳኤል ጥቃት እየመከቱ እንደሚገኙ ጠቅሷል። በዛሬው ዕለትም በእስራኤልና በአሜሪካና በኢራን መካከል የሚደረገው የሚሳኤል ጥቃት ተጠናክሮ መቀጠሉን ነው የተገለጸው። በመካከለኛው ምስራቅ ያለው ውጥረት ይበልጥ መባባሱን ተከትሎም የቀጠናው ሀገራት በአየር ክልላቸው ለበረራ ዝግ እንደሆኑ እያደረጉ መሆኑን ቢቢሲ ዘግቧል። የእስራኤል ጠቅላይ ሚኒስትር የቤንጃሚን ኔታንያሁን መልእክት በሚቀጥሉት ቀናት በአሸባሪው ስርዓት ውስጥ ያሉ የሺዎች የሚቆጠሩ ኢላማዎችን እንመታለን። ለጀግናው ለኢራን ህዝብ ራሳቸውን ለጭቆናና ሰንሰለት ነጻ የሚያወጡበትን ሁኔታ እናመቻቻለን። እናም በዚህ መልእክት ምክንያት ደግሜ ለእናንተ እናገራለሁ፣ የኢራን ዜጎች ይህንን እድል እንዳታባክኑት። ይህ እድል በአንድ ትውልድ አንድ ጊዜ ብቻ የሚመጣ ነው። ጊዜው በቅርቡ ስለሚደርስ እጃችሁን አጣጥፋችሁ አትቀመጡ። ሚሊዮኖች ሆናችሁ ወደ አደባባይ በመውጣት ህይወታችሁን መራራ ያደረገውን አስፈሪ ስነ ስርዓት ለመገልበጥ የምትመጡበትን ጊዜ አሁን ነው። የእናንተ ስቃይና መስዋዕትነት በከንቱ አይቀሩም። የምትመኙትን እርዳታ ደርሷል። ይህ እርዳታ መንገድ ላይ ነው። አሁን ጊዜው ደርሷል። ለታሪካዊ ተልዕኮ አንድ ሁኑ የኢራን ዜጎች። እንዲሁም የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ በአየር ጥቃት መገደላቸውን ተከትሎ የጠነከረ ውግዘት ሰንዝረዋል። ፑቲን በኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በላኩት የሀዘን መግለጫ ድርጊቱን ሁሉንም የሰው ልጅ ስነ ምግባር ደንቦች እና የዓለም አቀፍ ሕጎችን በግልጽ የጣሰ አስነዋሪ ተግባር መሆኑን ገልጸዋል። ፕሬዝዳንቱ አክለውም የአል ካሚኒ በሩሲያ ዘንድ ታዋቂ ፖለቲከኛ ተብለው እንደሚታወሱና ለሁለቱም ሀገራት ስልታዊ ትብብር መጠናከር የሚተካ ሚና እንደነበራቸው መስክረዋል። ፑቲን ለሟቹ ቤተሰቦችም እንዲሁም ለኢራን ሕዝብ ጥልቅ ሀዘናቸውን በመግለጽ ይህን ድርጊት ዓለም አቀፍ ደረጃ ሊያስከትል የሚችለውን መዘዝ አስምረውበታል።